ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ አብረን የምንካፈለው የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 3 ላይ ያለ ሲሆን በተለይም ንስሐ ግቡ በሚለው ቃል ላይ አብረን እንካፈላለን። እግዚአብሔር የተመሰገነ ይሁን። መጥምቁ ዮሐንስ አገልግሎቱን በጀመረ ጊዜ የሰበከውና ያስተማረው የመጀመሪያው ስብከት ወይም ትምህርት የሚጀምረው ንስሐ ግቡ በሚለው ቃል ነው። እዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ሕዝቡ ከጥፋታቸው እንዲመለሱ፣ ጠማማው እንዲቀና፣ ሸር እንዲጠፋ፣ በእግዚአብሔር ላይ መነሳት፣ በድሃው ላይ መነሳት፣ በክፋትና በተንኮል መመላለስ እንዲቀር፣ ሰው ሁሉ ወደ እግዚአብሔር እንዲመለስ፣ ወደ እግዚአብሔር ሐሳብ እንዲመጣ፣ ወደ ቅንነት መንገድ፣ ወደ መልካምነት መንገድ፣ ወደ ተስፋ መንገድ፣ ወደ ሕይወት መንገድ፣ ወደ ሰላም መንገድ እንዲመለስ ሐዋርያው መጥምቁ ዮሐንስ ንስሐ ግቡ እያለ በይሁዳ ምድረ በዳ እየሰበከ እንደመጣ እናያለን። ንስሐ ግቡ፣ ከኃጢአታችሁ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ይህንን ስብከት እየሰበከ መጣ። ለግለሰቦች፣ ለህብረተሰቡ፣ ሃይማኖቱን፣ እምነቱን፣ አመለካከቱን ለሚቀበሉትም ሆነ ለማይቀበሉት ንስሐ ግቡ እያለ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና ስለ መጥምቁ ዮሐንስ ትንቢት ተነግሮ እንደነበረ ዮሐንስ በነቢያት በተለይም ደግሞ በነቢዩ በኢሳይያስ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ እንደተባለለት በዚህ ስፍራ ላይ መጽሐፍ ቅዱስ ይነግረናል። እዚህም ንስሐ ግቡ እያለ መጣ። የእግዚአብሔር ኃይል፣ የእግዚአብሔር ጸጋ፣ የእግዚአብሔር ክብር በላዩ ላይ ስለነበረ በእውነትም ሰዎች ይህንን መልእክት ሰምተው ምላሽ ሳይሰጡ እንዲሁ ዝም ብለው አድበስብሰው አያልፉትም ነበር። ያልጠበቃቸው ሰዎች ሁሉ እንኳን ወደ ንስሐ እየመጡ ወደዚህ እየመጡ ንስሐ ይገቡ ነበር። ወደ እርሱ እየመጡ እስኪገርመው ድረስ ዮሐንስ ራሱን ለይቶ በበረሃ ውስጥ ይኖር እንደነበረ መጽሐፍ ቅዱስ ይናገራል። ዮሐንስ ራሱም የግመል ጠጉር ልብስ እንደነበረው በወገቡም ጠፍር ይታጠቅ እንደነበር ምግቡም አንበጣና የበረሃ ማር እንደነበር መጽሐፍ ቅዱስ ይነግረናል። ለየት ያለ ሰው ነው። ከሶሳይቲው ውጪ ፈንጠርና ራቅ ብሎ ይኖር እንደነበረ እናያለን በምድረ በዳ ውስጥ። ነገር ግን ከዛ እየሰበከ ይመጣ ነበር፣ ይወጣ ነበር፣ ወደ ህዝቡ ይመጣ ነበር። ይህንንም መልእክትና ይህንንም ትምህርት ለመስማት
ከብዙ ስፍራዎች ሕዝብ ይጎርፍ እንደነበር በዚህ ስፍራ ቃሉ ይነግረናል። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስም ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበር። ሕይወት ያለው መልእክት ለመስማት፣ ሰማያዊ የሆነ መልእክትን ለመስማት፣ ከእግዚአብሔር ዘንድ የሆነ መልእክትን ለመስማት፣ ለመለወጥ፣ ለመታደስ፣ ለመቀየር፣ ወደ እግዚአብሔር ለመቅረብ ሰው ሁሉ የዮሐንስን መልእክት፣ የዮሐንስን ስብከት ለመስማት ይጎርፍ ነበር። ጌታችን ኢየሱስ ክርስቶስ በዲያብሎስ ከተፈተነ በኋላ ወደ አገልግሎቱ ሲመጣ ከሰበካቸው የመጀመሪያ ስብከቶች አንዱ የንስሐ ስብከት ነው። የእግዚአብሔርም ቃል ስለዚህ ይናገራል። ከዚያ ዘመን ጀምሮ ኢየሱስ ይላል መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ምዕራፍ 4 ከቁጥር 14 እስከ 16 እስከ 17 ያለውን ብንመለከት እንዲህ ይላል። በነቢዩም በኢሳይያስ የዛብሎን ምድርና የንፍታሌም ምድር፣ የባህር መንገድ፣ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት አገርና ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ከዚያ ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ክብር ሁሉ ለእግዚአብሔር ይሁን። ዛሬም ያለው መልእክት ይህ ነው። ቤተክርስቲያን ያላት መልእክት ይህ ነው። ከመቼውም ጊዜ በበለጠ መንግሥተ ሰማያት እንደቀረበች የሚጠቁሙ፣ የጌታ ምጽአት እንደቀረበ የሚጠቁሙ ብዙ ነገሮችን እያየንና እየሰማን ነው። ወገኖቼ እነዚህ ሁኔታዎችን እያየንና እየተመለከትን ወደ እግዚአብሔር መሸሽና ወደ እግዚአብሔር መቅረብ እንዳለብን አውቀን ያለ መጠራጠር፣ ያለ ማመንታትና ያለ መዘናጋት ወደ እግዚአብሔር እንመለስ። በምድራችን ላይ የምናየው ቀውስ የዘመኑን ክፋትና ሰው በሰው ላይ የሚሰራውን ክፉ ነገር፣ የሚሰራውን ሸር፣ በሰውና በሰው መካከል ያለውን ከፍተኛ ቅራኔ፣ ከፍተኛ ፍልሚያና ውጊያ የምናይበት ዘመን ነው። ለዚህ ወገኖቼ ይህንን ስናይ ወደ እግዚአብሔር እንመለስ። አሁን በቅርቡ በኒስ የተፈጠረው ሁኔታ ሰው ልጆች በሚዝናኑበት ቦታ አዛውንቶች፣ ሕፃናት፣ ወንዶችና ሴቶች ለመዝናናት በወጡበት ስፍራ በትልቅ መኪና በትልቅ ትራክ ሰዎችን ሁሉ ብሎ እየፈጨ መሄድ ይሄ ከሲኦል ካልሆነ በስተቀር ከሌላ ቦታ የሚመጣ ነገር አይደለም። ክፋት ምን ያህል እየበዛ እንደሄደ፣ ጭካኔ ምን ያህል እየጠነከረና እየጠለቀ እንደሄደ ነው የምንመለከተው። ዛም ስፍራ ብቻ አይደለም፣ በተለያዩ ስፍራዎች ይህንን ሁኔታ የመሰሉ ሁኔታዎችን እያየን ነው ያለነው። ክፋት የረቀቀና ሰው ባገኘው መሳሪያ ሁሉ ሌላውን ለመጨፍጨፍና ለመጨረስ ከፍተኛ ትንንቅ እያደረገ ያለበት ጊዜ ነው። ይሄ ደግሞ ከሰማይ የሚመጣ መልእክት ሳይሆን ከአጋንንት፣ ከዲያብሎስ፣ ከጨለማው ስልጣን የሚወጣ ክፋት መልእክት ነው። የክፋት ስራ ነው። ጌታችን ኢየሱስ ክርስቶስ የተገለጠበት ዋናው ምክንያት የዲያብሎስን ስራ እንዲያፈርስ ነው። በነቢዩ በኢሳይያስ የዛብሎን ምድርና የንፍታሌም ምድር፣ የባህር መንገድ፣ በዮርዳኖስ ማዶ የአሕዛብ ገሊላ፣ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። ይህ ብርሃን ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ሰላም ነው። ጌታችን ኢየሱስ ክርስቶስ መንገድ ነው። ጌታችን ኢየሱስ ክርስቶስ ሕይወት ነው። ጌታችን ኢየሱስ ክርስቶስ እርሱ ብቻ እውነት ነው። በሞት ሀገር ጥላ
ለተቀመጡት ብርሃን ወጣላቸው። ወገኖቼ ጌታችን ኢየሱስ ክርስቶስ በዛን ሰዓት በተገለጠ ጊዜ ብዙዎችን ከተለያዩ ስርዓቶች ሁሉ ነፃ እንዳወጣ የእግዚአብሔር ቃል ይነግረናል። ዲዳዎች ተናገሩ፣ አንካሶች ዘለሉ፣ በአጋንንት ተይዘው የነበሩ ከአጋንንት ስርዓት ነፃ ወጡ። በሚያስገርም ሁኔታ የእግዚአብሔር ክብርና የእግዚአብሔር ኃይል ተገለጠ። ለዚህ ነው ጌታ ወደዚህ ምድር የመጣው የሰው ልጆችን ነፃ ለማውጣት። ንስሐ ግቡ መንግሥተ ሰማያት ቀርባለችና። ሕይወት ያለው በሱ እጅ ነው። ሰላም ያለው በሱ እጅ ነው። እውነት ያለው በሱ ጋር ነው። ስለዚህ ወደ እርሱ ተመለሱ፣ ወደ እርሱ ቅረቡ። ክብር ሁሉ ለእግዚአብሔር ይሁን። እዚህ ዮሐንስን ምዕራፍ ላይ በምዕራፍ 3 ላይ ይህንኑ መልእክት ይዞ ነው የወጣው። ሰዎች ኃጢአታቸውን እንዲናዘዙ ወደ እግዚአብሔር እንዲመለሱ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። መልእክቱን ሰምተው ብዙዎች እንደተጠመቁ በዚህ ክፍል ላይ እናያለን። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባው ፍሬ አድርጉ። አያችሁ፣ እውነተኛ ንስሐ እንዳደርጉ ሲናገራቸው ነው የምናየው። አንዳንድ ጊዜ ሰዎች እየተተለተሉ ንስሐ ሲገቡ ይታያሉ። ግን የሚገባው ንስሐ እውነተኛ ንስሐ መሆን አለበት። ሰዎች ስላደረጉት መሆን የለበትም። በእርግጥ የንስሐ ጉዳይ የግል ጉዳይ ነው። በእርግጥ ተሰምቶን፣ በእርግጥ ጥፋታችን አውቀን ይቅርታም እንደሚያስፈልገን እግዚአብሔርን እንደበደልን ከክፉና ከጠማማ መንገዳችን ለመመለስ እውነተኛ ውሳኔ ወስነን የምንወስደው እርምጃ ነው ንስሐ እንጂ የይስሙላ መሆን የለበትም። ሰዎች ስላደረጉት በኩረጃ የሚሆን ነገር አይደለም። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እነዚህ በራሳቸው የሚመኩና የሚመጻደቁ ሰዎች ናቸው። ብቁዎች ነን ብለው የሚያስቡ ሰዎች ናቸው። አብርሃም አባት አለን ብለው የሚያስቡ ሰዎች ናቸው። አብርሃም ልጆች ስለሆኑ ብቻ የተለየ ስፍራ ላይ እንዳሉ አድርገው የሚቆጥሩና እንደልባቸው መኖር የሚችሉ አድርገው ራሳቸውን የሚያዩ ሰዎች ናቸው። ነገር ግን ዮሐንስ በመገለጥ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። እውነተኛ ንስሐ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። ከአሕዛብ መካከል እግዚአብሔር ልጆችን ሊያስነሳለት ይችላል። አብርሃም አባት አለን ብላችሁ አትመጻደቁ። እንደዛ እንደምትሉት አይደለም። አብርሃም እንደተመላለሰ ተመላለሱ። አብርሃም በእምነት እንደተመላለሰ ተመላለሱ። አብርሃምን አባታችሁ ብላችሁ የምትጠሩት ከሆነ እንደ አባታችሁ እንደ አብርሃም በቅንነትና በእውነት ተመላለሱ። ስሙን ብቻ ይዛችሁ አትመላለሱ። ስሙን ብቻ ይዞ መውጣትና መግባት ምንም ዋጋ የለውም። አብርሃም አባት አለን። አብርሃም በእግዚአብሔር ዘንድ እንደተወደደ እናንተም የተወደዱ ልጆች ሁኑ። አሁንስ ምሳር በዛፎች ስር ተቀምጧል። የዘር ሐረግን በተመለከተ ነው በዚህ ስፍራ ላይ ዮሐንስ እየተናገረ ያለው። መጥረቢያ ከዛፍ ስር የሚቀመጠው ለሌላ ጉዳይ አይደለም፣ ለመቁረጥ ነው። ትምክታችሁን የሚቆርጥ መጥረቢያ አለ። አሁንስ ምሳር በዛፍ ስር ተቀምጧል፣ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የሚያደርግ
የማያደርግ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። መልካም ፍሬ እንድታፈሩ ንስሐ ግቡ። መልካም ፍሬ እንድታፈሩ ከወይኑ ፍሬ ጋር ተጣበቁ። ኢየሱስ ክርስቶስ ነው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ከዛም እድል ፈንታው ወደ እሳት መጣል ነው። እኔስ ለንስሐ በውሃ አጠምቃችኋለሁ። ዮሐንስ የመጣበትን ዋነኛ መልእክት ሲናገር በዚህ ስፍራ መልእክተኛ እንደሆነ ራሱን ሲያሳይ ነው የምናየው። ክራውድን ወደ እርሱ ሳይሆን ህዝቡን ወደ እርሱ ሳይሆን የሚሰበስበው ህዝቡን ለእግዚአብሔር ክብር ወደ ክርስቶስ ነበር ይሰበስብ የነበረው። ለራሱ ታይታና ለራሱ ዝና ለራሱ ከበሬታ ሳይሆን እውነተኛ የእግዚአብሔር ነብይና መልእክተኛ ስለነበረ ህዝቡን ከእግዚአብሔር ጋር ከክርስቶስ ጋር ያገናኛል እንጂ ከራሱ ጋር አያገናኝም። ማለት ምንድነው? ክራውዱን ለራሱ አይደለም የሚሰበስበው፣ ህዝቡን ለራሱ አይደለም የሚሰበስበው፣ ለእግዚአብሔር ክብር። ስለዚህ ምን አለ? እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን ሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ ታላቅ ኃይልና በታላቅ ክብር ይመጣል። እኔ የእርሱን ጫማ ጥፍር እንኳን እፈታ ዘንድ አይገባኝም። እርሱ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ በእሳትም ያጠምቃችኋል። ሐዋርያት ሥራ ላይ እንደተመለከት ነው። ሐዋርያት ሥራ ምዕራፍ 2 ህዝቡ ደቀ መዛሙርቱ ጌታን ቃል ኪዳን እየተጠባበቁ ባሉበት ጊዜ፣ በጸሎት እየተጉ በነበሩበት ጊዜ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ የሚለውን ቃል ይዘው በጸሎት እየተጉ ይጠብቁ በነበረበት ጊዜ የእግዚአብሔር ክብርና መንፈስ እንደተገለጠ በሐዋርያት ሥራ ምዕራፍ 2 ላይ እናያለን። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች በእያንዳንዳቸው ላይ ተቀመጡባቸው። መንፈስ ቅዱስም ይናገሩ ዘንድ እንደሰጣቸው በሌላ ልሳናት ተናገሩ። ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔር ክብር ተገለጠ። በመንፈስ ቅዱስ እግዚአብሔር ጌታችን ኢየሱስ ክርስቶስ ሐዋርያቱን እንዳጠመቀ እንመለከታለን። የእግዚአብሔር መንፈስ ወደ ሕይወታችን በሚመጣ ጊዜ ገለባውን ያቃጥለዋል፣ የማይረባውንና የማይጠቅመውን ነገር ያስወግደዋል። ወደ እግዚአብሔር እንድንመለስ፣ ከእግዚአብሔር ጋር እንድንጣበቅ፣ ከእግዚአብሔር ጋር እንድንራመድ በቅንነት መንፈስ፣ በይቅርታ መንፈስ፣ በሰላም መንፈስ እንድንመላለስ ይረዳናል። መንሹ በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ተብሎ እንደተጻፈ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ክብር ይገለጣል። እውነተኛ ንስሐ በሚኖርበት ጊዜ፣ እውነተኛ መመለስ በሚኖርበት ጊዜ በግለሰብ ሕይወት፣ በቤተሰብ ሕይወት፣ በህብረተሰብ ሕይወት፣ በኔሽን ደረጃ ሁሉ ታላቅ ለውጥ ይመጣል። ታላቅ ስራ ይሰራል። በ1904 እና በ1905 አካባቢ ዌልስ ውስጥ የተደረገ ታላቅ መንፈሳዊ እንቅስቃሴና ንቅናቄ ነበር። ይህንንም በዛን ዘመን ያደረገው እግዚአብሔር ራሱ ነበር። እስከ ዛሬ ድረስ ያ ድንቅ ስራ በብዙ አብያተ ክርስቲያናት በዓለም ዙሪያ ይወሳል። እግዚአብሔር አስገራሚና አስደናቂ ነገርን ስላደረገ። በተለይም ሰሞኑን በዚህ በአውሮፓውያን የእግር ኳስ ውድድር ውስጥ ዌልስ ብቅ ብላ ነበር። ጥሩ ውጤቶችን አስመስግባ ነበር። ስለ ዌልስ በማስብበት ጊዜ ይህ የሰማው ታሪክ ሁሉ ጊዜ ወደ ልቤ ይመጣል። በ1904 እና በ1905 ብዙ ሰዎች በንስሐ ወደ እግዚአብሔር ተመለሱ። መመለሳቸው በግለሰብ ደረጃ ብቻ አይደለም። በብዙ ሺዎች፣ በብዙ ሚሊዮን የሚቆጠሩ ሰዎች ወደ እግዚአብሔር ተመለሱ። በስብከት ብዙዎች ንስሐ እየገቡ
እና በተለይም እግዚአብሔር ኢቫን ሮበርትስ የተባለን ሰው አስነስቶ ነበር። እና በዛን ሰዓት የነ ኢቫን ሮበርትስ እና አብሮት ያገለግሉ የነበሩ ሰባኪዎች ሁሉ ስብከቶቻቸው የሚያጠነጥኑት በተወሰኑ ኤሪያዎች ላይ ነበር። ለምሳሌ መጀመሪያው በየሄዱበት ስፍራ ሁሉ ሰው ሁሉ ከሚያውቀው ኃጢአት ንስሐ እንዲገባ የኃጢአትንም ይቅርታ ከክርስቶስ እንዲቀበል ያሳስቡ ነበር። እንደገናም ደግሞ ሌላ ነገሮች በሕይወታቸው በጥርጥር የተያዙ ነገሮችና በሕይወታቸው ውስጥ እንቅፋት የሆኗቸው ነገሮች ዳውትፉል የሆኑ ነገሮችን ሁሉ ከሕይወታቸው እንዲያስወግዱ እንደገናም ለመንፈስ ቅዱስ ለመታዘዝ ሰው ሁሉ የተዘጋጀ እንዲሆን እንደገናም ደግሞ በአደባባይ ጌታ ኢየሱስ ክርስቶስን መመስከር እንደሚገባ ያስተምሩና ይናገሩ ነበር። እና ከሚታወቅ ኃጢአት ሁሉ ንስሐ መግባት እንደገና ደግሞ የሕይወትን እርምጃ የሚጎትቱና የሚያንገዳግዱ በሕይወታችን እርግጠኛ ያልሆንባቸው ነገሮች ቢኖሩ እነሱን መተው፣ እርግፍ አድርጎ መተው። ሶስተኛ ደግሞ ለመንፈስ ቅዱስ መታዘዝ፣ ለመታዘዝ ሬዲ መሆን፣ ዝግጁ መሆን። እንደገናም ደግሞ ጌታችን ኢየሱስ ክርስቶስን በአደባባይ መመስከር። በሰው ፊት የሚመሰክርልኝን እኔም ደግሞ በአባቴ ፊት መሰክርለታለሁ እንዳለ ወገኖቼ፣ ዮሐንስ ያደረገው ያንን ነው። በአደባባይ ክርስቶስን መሰከረ። የጫማውን ጠፍር እፈታ ዘንድ የማይገባኝ ከኔ በኋላ መጣው እርሱ ይበረታል፣ ከኔ ይበረታል። እኔ በውሃ ጠመቅኳችሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል አለ። በመንፈስ ቅዱስ እሳት እንደሚያጠምቅ ተናገረ። ክርስቶስን ፐብሊክሊ በሕዝቡ መካከል አወጀ። እውነተኛ ሰባኪዎች በስብከቶቻቸው ሁሉ ክርስቶስን ያውጃሉ፣ ክርስቶስን ከፍ አድርገው ያሳያሉ። ምክንያቱም በውስጣቸው ያለው ቅዱስ መንፈስ ክርስቶስን ከፍ ስለሚያደርግ ነው። ወገኖቼ ዛሬ እንግዲህ ንስሐ እንግባ። ዛሬ እንግዲህ በመንገዳችን ላይ የሚያንገታግቱንና በሕይወታችን ተተክለው አላላውስ ወደፊት አላራምድ ያሉን ነገሮችን እያስወገድን ለመንፈስ ቅዱስ እየታዘዝን እንደገናም ደግሞ ክርስቶስን እየመሰከርን እንመላለስ ይገባናል። ክብር ሁሉ ለእግዚአብሔር ይሁን። የንስሐ ፍሬ አድርጉ እንዳለ ዮሐንስ እውነተኛ ንስሐ ልንገባ ይገባናል። እውነተኛ ንስሐ በኃጢአታችን ይቅር ሊለን የታመነና ጻድቅ ነው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን የታመነና ጻድቅ ነው። ከአመፃም ሁሉን ያነጻል። የጌታችን ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በእውነት ብንመላለስ፣ በብርሃን ብንመላለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። እንግዲህ መጥምቁ ዮሐንስ ንስሐ ግቡ ብሎ ሰበከ። ጌታችን ኢየሱስ ክርስቶስ ንስሐ ግቡ ብሎ ሰበከ። ዛሬም ደግሞ ከእግዚአብሔር ቃል አብረን ንስሐ ግቡ የሚለውን ተመልክተናል። ይህንን በሕይወታችን ልንተገብረው ይገባል። ያን ጊዜ በግል ሕይወታችን ለውጥ ይኖራል፣ በቤተሰቦቻችን ሕይወት ለውጥ ይኖራል፣ በሀገራችን ሁሉ ላይ ለውጥ ይኖራል። ስግብግብነት ይጠፋል። በሀገር ኢኮኖሚ ላይ ሁሉ ኢፌክት ይኖረዋል። በሀገር ፖለቲካ ላይ ሁሉ ኢፌክት ይኖረዋል። በሀገር ደረጃ በኤቲክስ በግብረ ገባዊነት ሁሉ ላይ ኢፌክት ይኖረዋል። ኤቲካል የሆነ ሞራል የሆነ በእግዚአብሔር ዘንድ ተቀባይነት ያለው ነገር እየሰፈነ ሲሄድ ዛሬ የምናያቸው መለያየቶች፣ ዛሬ የምናየው ኮራፕሽን፣ ዛሬ የምናየው መገፋፋት፣ ዛሬ የምናየው መናናቅ አይኖርም። ሕዝብ ሁሉ ወደ ክርስቶስ ይመለሳል፣ በቅንነት ይፈርዳል። ኢቫን ጆን ሮበርትስ በ1878 ዓመተ ምህረት ተወልዶ በ1951 ያረፈ ሰው ነው። ይህ ሰው እግዚአብሔር በዚህ በሪቫይቫሉ በዌልሽ ሪቫይቫል ሲጠቀምበት
አስደናቂ የሆኑ ለውጦችን ያየ ሰው ነው። ኖም ጎቱ ልጅ ለብራዘር ኢንሎ ነው መሰለኝ ምን ብሎ ይናገራል? እግዚአብሔር 100,000 ሰዎችን እንዲሰጠኝ እና ወደ ህይወት እንዲመለሱ ላድርግ እመኛለሁ ብሎ ይነግረዋል። አምናለሁ ብሎ ይነግረዋል። የሚያስገርመው ነገር በእውነትም እግዚአብሔር በብዙ 100,000 የሚቆጠሩ ሰዎች በሱ ስብከት እንዲለወጡ እግዚአብሔር ምክንያት አደረገው። ወገኖቼ እዚህ ላይ ብቻ አይደለም ታሪኩ የሚያበቃው። በሀገሩ ደረጃ ላይ ሁሉ በዓለም ደረጃ ላይ ሁሉ በጣም the most popular የሆነ ሰው አደረገው በዛን ዘመን በስብከቱ። የሚያስገርመው ነገር ደግሞ እንዲህ አይነቱን ዝናና ከበሬታና ሞገስ አይፈልግም ነበር። ሴሌብሪቲ ሆኖ መታየት አይፈልግም ነበር። ይህንን ነገር በጣም ይቃወም እንደነበረ እና ራሱንም ከእንዲህ አይነቱ ነገር ያርቅ እንደነበረ ታሪክ ይናገራል። ክብር ሁሉ ለእግዚአብሔር ይሁን። ልክ ዮሐንስ ክርስቶስን አሳይቶ ራሱ ዲሚኒሽ እንዳደረገ ራሱ እንደጠፋ ይህ ሰው ክርስቶስን ብቻ ነበር ያሳየ ነበር። እሱ ራሱ እንኳን በብዙ ውጣ ውረድ ውስጥ ያለፈ ሰው ነው። ይህ ሰው በብዙ መከራና ችግር ውስጥ ያለፈ ሰው ነው። አገልግሎቱ ብቻ አይደለም የሚታወቀው፣ በመከራው ውስጥ ሁሉ በትዕግስት ያለፈ ሰው ነው። ክብር ሁሉ ለእግዚአብሔር ይሁን። እንደውም አንድ በዜና እረፍቱ ላይ ይህ ሰው ባረፈ ጊዜ ሮበርትስ በጊዜው የታወቀው የዌልስ ዌስተርን ሜል የተባለ ጋዜጣ ስለ ሮበርትስ ሲናገር እንግዳ የሆኑ ነገሮችን የተለማመደ ሰው ነው። በወጣትነቱ ህዝቡን፣ አገሩን ሁሉ ዌልሽን ሁሉ በእጆቹ መዳፍ የጨበጠ ይመስል ነበር። አስቸጋሪ የሆኑ ሁኔታዎችን ሁሉ ታገሰ። ነገር ግን ያለው መንፈሳዊነት ያለው የሃይማኖታዊ ህይወት ወይም መንፈሳዊነቱ እስከ መጨረሻው እንዲጸና ረዳው ብሎ የዌስተርን ሜል እንደዘገበ እንመለከታለን። በሱ አገልግሎት ፐቦች ሁሉ ተዘጉ፣ መጠጥ ቤቶች ሁሉ ተዘጉ። ሙሉ የነበሩ ጥቅጥቅ ይሉ የነበሩ መጠጥ ቤቶች ባዶአቸውን ቀሩ። ሰዎች ሁሉ ወደ እግዚአብሔር ተመለሱ። ስፖርት ላይም ብዙ ሰው ቤተክርስቲያንን እየተወ ወደ ኳስ ሜዳ፣ ወደ ረግቢ፣ በዛን ሰዓት የታወቀ ረግቢ ክለብ በዌልስ ውስጥ እንደነበር ይነገራል። ወደ ስፖርት ይጎርፍ የነበረው ሰው ሁሉ ወደ እግዚአብሔር ቤት፣ ለእግዚአብሔር ቤትም ስፍራን በመስጠት ወደ እግዚአብሔር ቤት ይመጣ ነበር። ትልቅ ለውጥ በሶሳይቲው ላይ። ዛሬ የእንግሊዝ ሀገርን ስንመለከት በተለይ እግር ኳስ ጨዋታ በሚኖርበት ጊዜ በኖርኩባቸው አካባቢዎች ህዝቡ ሁሉ ግልብጥ ብሎ ወደ ስታዲየም ነው የሚሄደው። ቤተክርስቲያናት ይህን ያህል ሰው የላቸው። ከብዙ ዓመታት በፊት ግን እንደዛ አልነበረም። ዛሬ ሰው ለእግዚአብሔር ከሚሰጠው ጊዜ ይልቅ፣ ለእግዚአብሔር ከሚሰጠው ስፍራ ይልቅ ለጨዋታዎችና ለመዝናኛዎች የሚሰጠው በለጠ። ወገኖቼ በዛን ሰዓት ሪቫይቫሉ በመጣ ጊዜ ግን ሰው ግልብጥ ብሎ ወደ ቤተክርስቲያን ይሄድ ነበር። ጥቅጥቅ ያለ ቤተክርስቲያን ውስጥ ብዙ ህዝብ አለበት ከሰበከ በኋላ ሮበርትስ እንደገና የሚቀጥለው አቅራቢያው ቤተክርስቲያን እንደዛው ሙሉ የሆነ ጥቅጥቅ ያለ ኮንግሪጌሽን ጠብቀው ነበር። ከፍተኛ ሪቫይቫል ከዌልስ ተነስቶ አውሮፓን አጥለቀለቀ። ከአውሮፓ ተነስቶ እንደገና አሜሪካን ሁሉ አጥለቀለቀ። እንደውም አዞዛ ስትሪት ላይ ያለው ሁሉ ሪቫይቫል ከዌልስ ሪቫይቫል ጋር ኮኔክሽን እንዳለው ሁሉ ይነገራል። በዓለም አቀፍ ደረጃ ዛሬ በፔንቴኮስታል ሙቭመንት ውስጥ የምናየው ሁሉ እና በሚያስገርም ሁኔታ እንደ ሰደድ እሳት ዓለምን እያጥለቀለቀ ያለው የመንፈስ ቅዱስ አሰራር በዛን ዘመን ከተነሳው ጋር ተመሳሳይነት እንዳለው ይነገራል። ወገኖቼ ዋነኛው መልእክቴ ነው።
መንግስተ ሰማያት ቀርባለችና ንስሐ ግቡ። በአውሮፓም በአሜሪካም በኤዥያም በአፍሪካም በአውስትራሊያም በላቲን አሜሪካም በዓለማችን ዙሪያ የምንሰማውና የምናየው ሁሉ ይህንን ያመለክታል። መንግስተ ሰማያት ቀርባለችና ንስሐ ግቡ። ክብር ሁሉ ለእግዚአብሔር ይሁን። አሜን።